የተከበራችሁ ወገኖቼ ኢትዮጵያውያን ይህንን ቪዲዮ የምትመለከቱ የምጠይቃችሁ በግል የምታውቁኝ የማታውቁኝም በፖለቲካ አቋም የምትወዱኝም የምትቃወሙኝም ሁላችሁንም የአንድ ደቂቃ ትግስታችሁንና ሰባዊና ሰው የመሆን ልቦናችሁን እንድትሰጡኝ ነው። አሁን የምገኘው በደቡብ አፍሪካ ጆሃንስበርግ ነው። በስራ ጉዳይ መጥቼ በደቡብ አፍሪካ በቅርቡ በኢትዮጵያ ወገኖቻችን ላይ የደረሰውን መከራና ችግር ተከታትላችኋል። በዚሁ ችግር ህይወታቸውን ያጡ ወገኖች አሉን። ከነሱ በተጨማሪ በአካላቸው ላይ ከፍተኛ ጉዳት የደረሰባቸው ለጊዜው የሁላችንን እርዳታ የሚጠብቁ አሉ። በአሁኑ ሰዓት ያገኘሁት ወንድሜ ፈይሳ አብዮ ይባላል። 35 ዓመት ወጣት ነው። አሳዛኙና አስከፊው አደጋ በሱ ላይ ደርሶበታል። በሰዓት ካቃጠሉት በኋላ በእግዚአብሔር ተአምር ተርፎ ነው አሁን የምትመለከቱት። መላካሉ በሰዓት ተቃጥሏል። በጣም አሳዛኝ ነው፣ ግን እግዚአብሔር በተአምር አትርፎታል። ይህን አጋጣሚ ተጠቅሜ የግሎባል አላያንስ ከዚህ በፊት በሳውዲ አረቢያ ወገኖቻችን ላይ መፈናቀል ሲደርስ እርዳታ በማሰባሰብ የምታውቁት ድርጅት በጣም አነስተኛ $1000 እና ወገኖቼ ማንም የለውም እኛ ነን ወገኖቹና የምትችሉ ሁሉ አቅማችሁ የፈቀደ ሁሉ ቀጥሎ በመነግራችሁ ስልክ እንድታናግሩትና ምን አይነት እርዳታ ልታደርጉ እንደምትችሉ በቀጥታ እሱን እንድታገኙት ነው። የስልክ ቁጥሩ 0027 የሳውዝ አፍሪካ የመግቢያ ኮድ ሲሆን የሱ ቁጥር 78593 ነው። እንደገና ደግሞ አለው 27 የሳውዝ አፍሪካ መግቢያ ሲሆን 78593 ነው። በዚህ ስልክ ቁጥር ሁላችሁም በመደወል ልታደርጉለት የምትችሉትን እርዳታ በቀጥታ እሱን ማግኘት ትችላላችሁ። እንዴት እንደምላ አላውቅም። በጣም አዝናለሁ የደረሰብን ነገር። በጣም ምን ላይ ነው ያለው? እንዴት ነው ሁኔታ ላይ ነው? በመጀመሪያ ጊዜ እስከ ከተቃጠልኩበት ቀን ጀምሮ እስከ 25ኛ እና እስከ 30ኛ ቀን በጣም ሰቀቃ ውስጥ ነበር። ይዛኔ እንኳን ባረፍ ኖሮ ይሄ ሰቀቃ ምንድነው ያ ማለት ከዚህ እንትን ሲላጥ ከዚህ ሲላጥ ይሄ ደግሞ ከዚህ ሲላጥ ደምና የቁስሉ እንትን በተለበደው እንትን በዛ ጨርቅ እንደዛስ ይሄ ከዚህ ሰቀቃ ይዛኔ ባረፍ ኖሮ የነበር ይዛንሳ እና አሁን በጣም በሰውነት ተቀይሯል። ቀንደስ በሰውነት እንትን ወደ መቀየር ደርሷል። ሌላው ሁሉ ሌላ ቦታ የራስ በኩል ያው እንትን ቶሎ እንትን ተሻለ። አሁን ጫን እንትን የባሰ እንትን ቁስል ትንሽ በቂ ዙሪያ እንደዚህ ቢመስል ምንም አሁን ከበፊቱ በጣም እግዚአብሔር ይመስገን በጣም ይሻላል። ሆስፒታል ስንት ጊዜ? አንድ ወር ወደ 10 ቀናቶችን ከደረሰ በኋላ አይ ተመላላሽ ታከም ብለውት አሁን ተመላላሽ እየታከምኩ ዛሬም ከዛ ነው የምትመጣው። እንዴት አገኙ? ምን ሲሰራ ነበር? ዛን ሰዓት ሌላ ጊዜ ሰልፍ እንትን ሲወጡ ቀጥታ በመንገድ በትክክል እንትን በሚታየው ሁኔታ እንትን ይመላለሱ ነበር። አሁን የዛን ቀን 8 የሚሆኑትን አስቀድመውት ከጀርባ በኩል አድርገውት ላኩት።
እነሱም በአንዴ አልመጡም። አንድ ሁለት ሆነው እንትን በአንዴ 3-4 እንደሆነ በቃ የዛኔ በጣም እንትን ምን እንዳደረጉ እንኳን በማይገባኝ ሁኔታ በአንዴ መጡ። እኔ ከስተማርን እያስተናገድኩ በእንትን ቆሜ ነበር። ወደዛም አልተንቀሳቀስኩ። ምን ወጣ ብዬ እንትን ምን እላለሁ። ቆሜ ሳለሁ ወዲያውኑ ደፉት። እሳትም በዛ ውስጥ አለ። በአንዴ ሲደፉ እንትን እስከ በዚህ ዙሪያ የአጣጦ ሰውነቴን አጣጦ እንደ በወለሉ ላይ እንትን ያፈሰሱት ፔትሮል ይሁን ፓራፊን አላውቅም። እሱ እንትን ወለሉንም ለቀለቀው። የኔ ወደኩ። ሲወድቅ በሰውነቴም እንትን በእቃ በጣውላ በሸልፍ ላይ እሳት ሙሉ እሳት ሆነ። እዛም በቃ ማንቀሳቀስ አልቻልኩም። ታፍኜ አንዳል ከተቃጠልኩ በኋላ እንደዚህ የተጫማው ስሊፐር ተቃጥሎ እዛም አለቀ። የለበስኩት ልብስ በላይ ሁሉ ልብስ አለቀ። በቃ ቀሪውን ጨርቅ ቀደው እንትን ያወጡ ትንሽ ልብስ ነው እንትን በሰውነቴ ቀረ እና ከዛ በኋላ ወደ መኝታ ክፍል ተንከባልዬ እንደገባሁ ቁልፍ ለነሱ ለማዋርወር በቃ ካፊቴ ገለል የሆነ ነገር ገለል ሲል እግዚአብሔር ነፍሴን እንድታደግ ሲል ከዚህ ዙሪያ እሳት ወገግ ሲል ለካስ የወደቅኩበትን እሳት በላይ እንዳረፈ በቃ እየተወለው እንደሆነ ተገለባበት። ቁልፍ በአጠገቤም ነበር። ከፍታው በቃ የፈለጉትን እንዲያደርጉ ቁልፍ ወረወርኳቸው። ተገለባበጥኩ መሰለኝ። የውሃ እንትን ቴፕ ሲለቀው ሰውነቴ ቆዳ ምን እንደዚህ እንደባል ቆዳ ተገነጣጥሎ እንትን ቀረ። እዛ እንዴት አቅም እንዳገኘው አላውቅም። ወደ አስፋልት አካባቢ ደርሼ ወደቅኩ። እነሱ እዛን ጊዜ መውጫም አልሰጡም። እንትን ቢዚ ናቸው። እንትን ያንን እያጓጉ ሌላ ይገባል፣ ሌላ ይወጣል፣ ሌላ ይገባል፣ ሌላ ይወጣል። ቤት ወደ መጥረግ ደርሰውት ነበር መሰለኝ እዛን ሰዓት። ከዛ በኋላ ከመንገድ ወደ ሌላ የሚሄድ ልጅ ነው መሰለኝ። ልጅ አላወኩም እኮ አንተ ፈይሳ ነው እያለቀሰ በመኪና ውስጥ ከተተና ወደ ግለሰብ ሐኪም ቤት አደረሰ። በኋላ ሲጋን በቃ እንትን የተገፈፈውን ቆዳ ቆራረጠና እንዴት አድርጎ እንደለበደ ሰውነቴ እዛ ምሽት ማደንዘዣ ምናምን ተዋችን ምንም አልተሰማኝም ነበር። ከነጋ ጀምሮ እስከ ሆስፒታል ወስደው እንትን ሆስፒታል ለማስገባት እንኳን የወሰዱት ይሄን በቃ ሰውነቴ ተሳሰረ። በቃ እንደ ትላንትና አይደለም። ጭንቅላቴን እና ትከሻዬን በወንበር አድርገውት እግሬን እንደዚህ እንደታሰረ በእንትን በወንበር እንትን በመደገፊያ ሰቅለው ተወሰዱና ሆስፒታል ጣሉ። አይዞህ እንግዲህ ሁሉም የሚያደርግ እግዚአብሔር ነው። እንግዲህ አይ ሆፕ እግዚአብሔር ጨርሶ እንደሚመረው ተስፋ አለኝና እዛ አሜሪካን የተቋቋመ